ወይ ነው? that is the point my brother ባለህ ኑሮ ደስተኛ ነህ ወይ? ባለች ትንሽ ነገር አምላኬ ወይ ተመስገን ብለው ታውቃለህ ወይ? ጠዋት ከእንቅልፍ ስትነሳ ይሄ አይነ ማይቱን አመስግነው ታውቃለህ ወይ? ለፈጠረ አምላክ ተንበርክከ ጸልየህ ታውቃለህ ወይ? ለፈጠረ አምላክ ሰላት ሰግደሃል ወይ? ራስህን ጠይቅ። ዛሬ ቀኑን ሙሉ አሁን ኦልሞስት 12 ሰዓት ነው። ከጠዋት 1 ሰዓት እስከ 12 ሰዓት ድረስ ምን ኃጢአት ሰርተሃል? ራስህን ጠይቀው። ስንት ሰውስ ደውለህ ሰድበሃል? ስንት ሰው አሜት አምተሃል? ሰውን ለማጭበርበር ስንት ሙከራ አድርገሃል? ስንት ግፍ ሰርተሃል? ግን አምላክህን ይቅር ብለህ ጠይቀዋል? አምላኬ ሆይ በድያለሁ፣ አጥፍቻለሁ። የሰው በደል እኮ ዞሮ አምላክ ያይሃል። የፈለገ ነገር ቢሆን በስውር የምትሰራቸውን ስራዎች አምላክ ያይሃል። እስቲ ሁላችሁም የሰራችሁትን ጥፋት ታውቃላችሁ፣ ያደረጋችሁን ነገር ታውቃላችሁ። ይህንን ነገር እንዴት ልታስተካክሉት እንደምትችሉ እናንተ ናችሁ የምታውቁት። አምላክ ግን ይሄን ሁሉ ስታደርግ ተጸጽተህ ደግሞ ወደሱ ስትመለስ ይቅር ይልሃል። ስለዚህ በተቻለን መጠን በየቀኑ ለምናጠፋው ጥፋት ለአምላካችን ይቅር ብለን ማታ ተንበርክከን አልቅሰን መለመን መቻል አለብን። ስለዚህ ወንድም እህቶቼ፣ እምነት የሌለው ሰው፣ ሃይማኖት የሌለው ሰው፣ አምላኩን የማይፈራ ሰው ሁሌም በህይወቱ ደስተኛ ሊሆን አይችልም። አምላኩን ካልፈራ፣ እምነት ከሌለው በፍጹም ደስተኛ ሆኖ ሊኖር አይችልም በህይወቱ። ስለዚህ ወንድም እህቶቼ በተቻለን መጠን ምንም ኃጢአተኛ ብንሆን አምላካችንን እንፍራ፣ ፈጣሪያችንን እንፍራ። ለእናት ለአባታችን ክብር እንስጥ። እናት አባትህ ወንድሜ በልጅነት ውስጥ ያለፈውን ህይወት አስበው። በምን አይነት ህይወት ውስጥ ነው አንተን ያሳደገች? እናት እንዴት ነው ያሳደገች? እናት አባት ምን አይነት ህይወት ውስጥ አልፈው ነው ዛሬ አንተን እያሳደጉ ያሉት? ወይ ደግሞ እንዴት አድርጎ ነው ወደዚህ ህይወት ሊያመጡ የቻሉት? እስቲ አንተ ምን አድርገህላቸዋል? ምን ጠቅመሃቸዋል? ንገረኝ እስቲ። እስቲ ደውለህላት እንደምትወዳት ነግረሃት ታውቃለህ? እናትህን ዳዲ ደውለህለት እወድሃለሁ ዳዲ ብለኸው ታውቃለህ? እስቲም ፕራክቲስ አድርጉ። በነገራችን ላይ ያለምንም ሰበብ ያለምንም ምክንያት ስልክ አንስተህ እናትህን ማሚ እወድሻለሁ ብትላት በጣም ትልቅ ነገር ነው። ሶሪ አለቃ፣ ይቅርታ። ሰላም በቀላላ። እሺ እመጣለሁ። ስለዚህ አምላክህን ይቅርታ ጠይቀው። እናት አባትህ ጋር ደውልና ካለምንም ነገር ምንም ሪዝን አያስፈልግም አይ ላቭ ዩ ማሚ በላት። ምን ልጅ ምን ተገኘ ዛሬ ነው የምትለው? ደስ ነው የሚላት። ብር ስጣት አይደለም ወንድሜ፣ ምንም ነገር አታደርግላት። እናትህ ግን የሆነ ነገር ደውለህ ስትጠይቃት ወይ ስልክ ስትደውልላት እርካታዋ እርካታ አይደለም። 219 ሰው እዚህ ላይ ያላችሁ ሰዎች ከእናታችሁ ጋር ማትኖሩ ከሆነ ከማሚ ጋር ማሚን ሳትደውልላት ከቆየ አሁን ስልክ አንሳና እንደምትወዳት ብቻ ንገራት። ማሚ በቃ እየኖርኩ ነው፣ ደስ ብሎኛል። ዝም ብለህ እንደዛ በላት። ጭንቀት ውስጥ እንኳን ብትሆን ዝም ብለህ ደስ ብሎኛል በላትና ደስ ይበላት እናትህ። ምንም ምድር ከዚህ ምድር ሰማይ ድረስ ውለታ ብትመልስ የእናትን ውለታ መመለስ አትችልም። በእኛ ቁርአን በእኛ ሐዲስ በዚህ ምድር ላይ ያለውን ነገር ሁሉ ውለታ ብትመልስላት ስትወልድህ ያማጣችውን ነው የሆነ ድንጋይ መጥቶ ደንግጣ ኡፍ ያለችውን የደነገጠችበትን ያክል እንኳ ውለታ መመለስ አትችልም። እወቅ ይህንን። ስለዚህ እናት አባታችሁ ጋር ምን ያክል ግንኙነታችሁ ምን ያክል ነው? ምን ያክል ነው ለአምላካችሁስ ያለው ቀረቤታ? ምን ያክል ነው ለቤተሰቦቻችሁ ያላችሁ ቀረቤታ? ሶሪ በህይወት ደግሞ ከሌለች አንተ ወደ አምላክህ ነው። በቃ አምላክ አለ። ከአምላክህ ጋር ግንኙነትን በደንብ አድርገህ አጠንክረው። ግን ይሄ እናት አባት በህይወት ያላችሁ ሰዎች ማሚ እወድሻለሁ በላት። ዝም ብለህ እወድሻለሁ በላት። በቃ ደስ ይላታል። ሌላ ምንም ነገር እኮ አይደለም። ቺጋ ስንቴ ነው የምትደውለው?
ንገረኝ እስቲ። ቺጋ ደውለህ ሰዓት ባታነሳ እንኳን እንዴት ትናደዳለህ? ስንት ደቂቃ ተኝተህ ምናምን ትጀናጀናለህ። ማሚ ጋር ግን መቼ ነው የደወልከው? አባት ጋር መቼ ነው የደወልከው? ስለዚህ ወንድም እህቶቼ በተቻላችሁ መጠን ለአምላካችሁ ለቤተሰቦቻችሁ ያላችሁ ግንኙነት የጠነከረ ይሆን ዘንድ በተለይ ይሄ ጾም ደግሞ በተለይ ይሄ ረመዳን ሙስሊም ሆነ በተለይ ይሄ ጾም ጸሎት ኦርቶዶክስ ሆነ ጥሩ እድል ውስጥ ነው ያላችሁ። ጥሩ ሰዓት ውስጥ ነው ያለኸው። ይሄን እድል ተጠቀምበት። ኦርቶዶክስ ቤተክርስቲያን ሄደ አምላክን የምትለምንበት ሰዓት ነው ይሄ። ሙስሊም መስጂድ ሄደ አላህን የምትለምንበት የምታመልክበት ሰዓት ነው ይሄ። ይሄ ሰዓት ካለፈ ለሚቀጥለው ዓመት እንጂ አታገኘው። ወይ ልትሞት ትችላለህ የዛሬ ዓመት፣ ወይ ደግሞ ፋይናንሻሊ ሀብታም ትሆንና በጣም ቢዚ ትሆናለህ፣ ወይ ሊያምህ ይችላል፣ ወይ የሆነ ነገር ይፈጠርብሃል። ስለዚህ ዛሬ ምንም ባልተፈጠረብህ ተራምደህ ሂደህ መስገድ ከቻልክ ሂድና ስገድ። መኪና ኑሮ መኪና አስመሰተህ ከሄድክ ለሚቀጥለው ዓመት አታውቀውም። አላህ ሊከለክልህ ይችላል። መኪና አታውቅም። ዊነቨር ነው ማብራዘር አይደለም። የዛሬ ዓመት የዘንድሮን እንኳን የነገውን እንኳን አናውቀውም። ስለዚህ ዛሬ ላይ ሆናችሁ ለእናት ለአባታችሁ ያላችሁን ክብር በስልክም ይሁን በምን ደውለህ አመስግናት። አመሰግንሻለሁ ማሚ፣ እወድሻለሁ፣ አለሁልሽ በላት። ምንም ነገር ላትፈልግ ትችላለች እናትህ ከአንተ። አባትህ ከአንተ 0.5 ሳንቲም ላይፈልግ ይችላል። ግን አለሁልህ ዳዲ ስትለው ደስ ይለዋል። በቃ ይሄን ብቻ አድርግ። አምላክህን ደግሞ ተንበርክከ ስትለምነው ስትጸልይ ተመስገን ጌታዬ ዛሬን ያዋልከኝ፣ ተመስገን ጌታዬ ቢያንስ ጤና ሰጥተህ ያኖርከኝ ብለህ አምላክህንም አመስግነው። ስለዚህ ይህንን እድል ተጠቀሙበት። ይህንን ጊዜ ተጠቀሙበት። ያመልጣሃል ይሄ እድል። አሁን እንደዚህ እያልኩ ነገ ጠዋት እናትህ በጠና ታማለች ልትባል ትችላለህ ወይ? አምዬ እንዴት ነሽ በላት። ምን ላድርግልሽ በላት። ማድረግ ደግሞ አቅሙ ካለ በተለይ ክፍለ ሀገር የሚኖሩ እናቶች ምንም ይሄን ያክል የሚያስቸግሩ አይደሉም። ወይ ዕጣን ወይ ጨው ስኳር ምናምን ነው። ከዛ የተረፈ ምንም በጣም ብትልክ ብዙ ብር 50 ሺህ ብትልክላት ነው ወይ 20 ሺህ ብትልክላት ነው። ከዚህ የበለጠ ምንም ነገር አታደርግላትም። ገጠር ላለ እናት ብዬ ነው። ስለዚህ እናት አባት በህይወት ያላችሁ ሰዎች እውነቴን ነው የምነግራችሁ፣ ይጸጽታችኋል ነገ። ዛሬ በተቻለ መጠን ለቤተሰቦች ያለ ክብር፣ ለእናት ለአባት ያለ ክብር ነው። እንዴት ነው አለ ወለካ እንዳፍጥራ ሰሞኑን መጠሪያ አይ ልገባ ነው ማፍጠሪያ አንድ እንግዳ ተጠርቼ ከዛው በር ላይ ቁም ያለው አይ ሰዎቹ ጋር ቤት አይደለም እናፈጥራለን፣ ሾርባ እንበላለን። እሺ ተሻለሽ ወንድም እህቶቼ፣ በረመዳን ክርስቲያን ወንድም ምን ይናፍቀዋል? ቴምር ይናፍቀዋል። ደስ ይለዋል ቴምር፣ ሾርባ ደስ ይለዋል። በቃ ሌላ ነገር እኮ አይደለም፣ ደስ ይላል። ይሄ አሁን የሚደውልኝ ሙስሊም ክርስቲያን ነው። የዛሬ ዓመት አብረን ሻምቡሳ በልተናል፣ ሾርባ ጠጥተናል፣ ቴምር በልተናል። ትልቅ ነገር ሆኖ አይደለም፣ ግን ደስ ይለዋል ለሙስሊም ለክርስቲያኑ። ስለዚህ ወንድም እህቶቼ ቀናችሁ ሌሊታችሁ የተባረከ ይሁን። ለአምላካችሁ ለቤተሰቦቻችሁ ጊዜ ስጡ። እወዳችኋለሁ። በጣም ጠቃሚና እውቀት የሆነ መልእክት ነው። ተባረክ መንሱር፣ አመሰግናለሁ። ቴንክ ሶ ማች። ይህን አካውንት ፎሎ ያደረጋችሁ ሰዎች ፎሎ አድርጉ። አዳዲስ ሰዎች ማታ ምናልባት ከተራዊ በሰራት ከገባሁኝ የሞባይል ካርድ እንጠጣለን የሚባል አይደለም። አይ ሾርባ እንጠጣለን ነው የሚባለው። ሌላ ምንድን ነው የሚባለው? ሾርባ እንጠጣለን አይደል እንደ የሚባለው። ስለዚህ ማብራዘር አንድ ሲስተር አላቪ ዩ እወዳችኋለሁ ወንድም እህቶቼ። አናቀውም። አሁን እዚህ ቲክቶክ ላይ 200 ምናምን ሰው ነው ያለው፣ 300 ሰው። አታቀውም ነገ ምን እንደሚፈጠርበት። ስለዚህ ዛሬን ተጠቀምበት። ይሄን እድል ተጠቀምበት። ስልክ አንሳና ማሚ ጋር ደውልላት። ከነገ በኋላ ስልክ ሊጠፋ ይችላል፣ ለወር ላይ ኖር ይችላል ስልክ